ልባችንን በሳቸው ፍቅር ማነጽ ስታውቀው ተወደዋለህ። ነብዩ አለይሂ ሰላቱ ወሰላም የቁርአን ትርጓሜ ናቸው። ምድር ላይ ቁርአን ሲራመድ የምናየው በነብዩ ሰለላሁ ዐለይሂ ወሰለም ህይወት ነው። እናንተ ጋር ለአመታት ኖር ያለው አታስተነትኑም አታውቁም እንዴ? ዒሳን ስናስብ፣ ነቢዩላህ ኑሕን አለይሂ ሰላም ስናስብ፣ ዩኑስን ስናስብ፣ ዘከርያን ስናስብ፣ የሕያን ስናስብ ነቢዩ አለይሂ ሰላቱ ወሰላም መልእክተኛ ለመሆናቸው መልእክተኛ ከመሆናቸው በፊት የነበረውን ህይወታቸውን እንደ ማስረጃ እያመጡ ነው አሉ። በዓለም ላይ በርካታ ሰዎች አልፈዋል። በታሪክ ሀገርን የከፈቱ ጀግኖች አልፈዋል። ፈላስፋዎችና ሁከማዎች የጥበብ ሰዎች የሚባሉትም አልፈዋል። ገጣሚዎች አልፈዋል። ከሁሉም በተለየ እሳቸውን ምን ይለያቸዋል? ምን አይነት ባህሪ ስላላቸው ነው የመጨረሻና መደምደሚያ ነብይ ሆነው እኛ አርአያ አድርገን እንድንይዛቸው የታዘዝን? እጅግ በጣም የተከበረ ሳይንቲስት በቃ ዝንጥ ብሎ በቃ በጣም ንጹህ ልብስ ለብሶ የሆነ ሰው ሲንቅ ብታዩት አይወርድባችሁ?